ሰላም እንዴት ናችሁ? ሄራን ነኝ። ዛሬ ከስተመሮቼ አንዳንዴ ትጠይቁኛላችሁና ምንድነው ሁሌ በተቀባን ቁጥር መታጠብ አለብን ወይ ትሉኛላችሁና በፍጹም መታጠብ የለባችሁም። ወንዶችም ሴቶችም ይሄን ቅባት ከተቀባችሁ በኋላ መታጠብ የለባችሁም። በኖርማል ቀን ልክ እንደ ኖርማል ቅባት ትቀቡትና ማሳጅ አድርጋችሁ ትተውታላችሁ ማለት ነው። በቃ ጀስት ትቀቡትና ማሳጅ አድርጋችሁ ትተውታላችሁ። ልክ የምትታጠቡበት ቀን ሲሆን በሳምንት መታጠብ አይቻልም። መቼ ነው መታጠብ የምንችለው? በሁለት ሳምንት አንዴ፣ ለወንዶች በሳምንት አንዴ፣ ለህፃናት በሳምንት አንዴ እና በዚህ መልኩ ነው መታጠብ ያለባችሁ ልክ ልትታጠቡ ስትሉ ማለት ነው። ይሄንን ዛላውን ማለት ነው የፀጉራችሁን ዛላ በደንብ ቀብታችሁ 2 ሰዓት 3 ሰዓት ቆይታችሁበት ታጠቡት። ሁሌ ግን እንደምላችሁ ልትቀቡ ስትሉ ምን ታደርጋላችሁ? ውሃ ከእጃችሁ አይለይ። በቃ ፀጉራችሁ ውሃ በጣም ነው የሚፈልገው። ስለዚህ ሁሌም ቢሆን ፀጉራችሁን እንደዚህ ውሃ ከረጫችሁ በኋላ ዛለውንም ሁሉንም ከዛ በኋላ ነው ቅባቱን አፕላይ ማድረግ ያለባችሁ ማለት ነው። ቅብ ውሃ ግዴታ ነው ወይ ትሉኛላችሁ? እንደ ግዴታ ብንወስደው ምን ይመስላችኋል? እውነት ለመናገር አስፈላጊ ነው በጣም ከምላችሁ በላይ እና አታድርጉበት አልላችሁም በፍጹም። ባይሆን ፀጉራችሁን እሳት የሆነ ፒያስትራ ምናምን ካክስ ተሰርታችሁት ከሆነ ምንም ማድረግ ስለማይቻል ዝም ብላችሁ ተቀቡት። ካልሆነ ግን ሹሩባ ከሆነ ፍሪዝ ከሆነ የሆነ ኖርማል ከእሳት ውጪ የሆነ ፀጉር ካላችሁ ግን እመኑኝ ውሃ በደንብ ረጭታችሁ ተቀቡ እላለሁኝ። ልክ እንደዚህ ውሃ በእጃችሁ በአንድ እጃችሁ ቅባቱን በአንድ እጃችሁ ሁሌም አይለያችሁ። በዚህ መልኩ ተጠቀሙት። ስለዚህ በተቀባችሁ ቁጥር መታጠብ አይጠበቅባችሁ። ተቀቡና ተዉት እና በዚህ መልኩ ተጠቀሙ። ሌላኛው ደግሞ ትሪትመንቱን እንደ ቅባት አይደለም የምትቀቡት። በዚህ አንድ ክዳን ከታጠባችሁ በኋላ በዚህ አንድ ክዳን በአንድ ብርጭቆ አድርጋችሁ ፀጉራችሁ ላይ ታደርጉታላችሁ። ዘው እርጥብ ፀጉራችሁ ላይ እንዳለ ማለት ነው። የታጠባችሁበት ውሃ ወጦ ይለቅ። ከዛ አንድ ክዳን በአንድ ብርጭቆ ካደረጋችሁ በኋላ ፀጉራችሁ ላይ አድርጋችሁ ማሳጅ አድርጉት በደንብ። እኔ ማሳጅ በጣም ነው የምወደው። ማሳጅ በደንብ አድርጉት። ዛላው ማሳጅ ስታደርጉ እንደዚህ ስብስብ አድርጋችሁ አንድ ላይ ማሸት አይደለም። ዛላው እንደዚህ እያደረጋችሁ ነው ማሸት ያለባችሁ። ሁሌም ቢሆን እንደዚህ እያደረጋችሁ አሽታችሁ ከ15 እስከ 20 ደቂቃ ድረስ ቆይታችሁ ፎረፎር ያለባችሁ አክቹሊ የሚያሳክካችሁ ፎረፎር ካለ 15-20 ደቂቃ ቆዩበትና መልሳችሁ በንጹህ ውሃ ተለቃለቁት ብዬ እላችኋለሁ። አይ ቲንክ አሁን ግልጽ ነው። እነኚህን በደንብ ተጠቀሟቸው። በአጭር ጊዜ ውስጥ ፀጉራችሁ ለስልሶ ወዘናው ተመልሶ በሚገርም ፍጥነት ታዩታላችሁ። ሰው ቅባት ማግኘት የምትፈልጉ ሰዎች መገናኛ መተባበር ህንፃ ላይ 22 ደግሞ አውራሪስ ጋር ተሻለ ህንፃ ጋር ታገኙታላችሁ። ለበለጠ መረጃ ስልክ ቁጥር አላችሁ፣ ደውሉ። ቅባቱን ስትወስዱ ነፃ የማማከር አገልግሎት አለው። በዚሁ አጋጣሚ ላስታውሳቸው የምፈልገው ነገር ቢኖር ቅባቱን የወሰዳችሁ ሰዎች እባካችሁ ደውሉና እናውራ። እፈልጋችኋለሁ ማለት አትጥፉ፣ ብቻ አትጥፉ። ምክንያቱም አንዳንድ ነገር ሄዳችሁ ታበላሻላችሁ። ስለዚህ አትጥፉ እያልኩኝ መልካም ቅባት ማግኘት የምትፈልጉ ሰዎች ስልክ ቁጥር አላችሁ፣ ደውሉ።